80% የሚሆኑ ከባድ ምንላቸው በሽታዎች ቀድሞ በመመርመር መከላከል እንደሚቻል ያውቃሉ። እነዚህ ከባድ ምንላቸው በሽታዎች ከካንሰር የተለያዩ አይነት ካንሰሮች ጀምሮ የኩላሊት ህመም፣ የስኳር ህመም፣ ግፊት ሊሆኑ ይችላሉ። እነዚህ አሁን የዘረዘርናቸው በሽታዎች ደግሞ ምንም ስሜት ሳያሳዩ ሊሆን ይችላል ህመማቸው የሚጀምረው። ስለዚህ ቀድሞ ምንም ስሜት ሳይኖረን ምርመራ በማድረግ እነዚህን ስክሪን በማድረግ መታየቱ ለኛም ጥቅም አለው ማለት ነው። ምክንያቱም ቀድሞ ሲታይና ሲታወቅ አንድ ለመከላከል ይረዳል፣ በሽታው ከጀመረም ኮምፕሊኬት ሳያደርግ በፊት ለመታከም ይረዳናል ማለት ነው። ይሄ ሲሆን ደግሞ ከወጪም አንጻር በኋላ ተወሳስቦ ለብዙ ወጪ ከሚዳርገን ቀድሞ ማወቁ ከዛም አንጻር የቀለለ ነው። ምንም ስሜት ሳይሰማን ሐኪም ጋር ቀርበን መታየቱ ለዚህ ጥቅም ይኖረዋል ማለት ነው። ስለዚህ ሰሚት በሚገኘው ክሊኒካችን በመቅረብ ሐኪም ጋር ቀርበው የሚያስፈልጎትን ፐርሰናላይዝድ የሆነ ቼክአፕ ማድረግ ይችላሉ። እናመሰግናለን።